ይህንን መታወቂያ የመግቢያ መታወቂያ በማይበት ጊዜ አንዳንድ ትዝ ያሉኝን ነገሮች ብቀርጻቸው ባስቀምጣቸው ብዬ ስላሰብኩ ነው። በ1986 ዓመተ ምህረት የብሔራዊ ሜትሮሎጂ አገልግሎት የአየር ሁኔታ ዘገባ ለምን ሴቶች አይሰጡም የሚል ጥያቄ ተነስቶ ነበረ እና በዛን ጊዜ የነበሩት የድርጅቱ ስራ አስኪያጅ አቶ ሸቱ ሀብተማርያም ይባላሉ። 3 ሴቶችን ይመጥናሉ ብለው ጠርተው አነጋገሩን። ማለትም እኔን አልማዝ ደምሴን፣ መክሊት ምክረንና ብልጥሳቸው እሳቱን ይጠሩንና እንግዲህ ከዛሬ ወዲያ እናንተም በኢትዮጵያ ቴሌቪዥን የአየር ሁኔታ ዘገባ መስጠት ይኖርባችኋልና ተለማመዱ ብለው ዳይሬክሽን ሰጡ። ከዛ በኋላ እንግዲህ መለማመድ ቀጠልን። በመካከል ላይ በለጥሻቸው እሸቱ እኔ ፍላጎት የለኝም አለችና ስትቀር እኔና መክሊት ምክረ በሁኔታው ቀጠልንበት ማለት ነው። እና እንግዲህ በምንለማመድበት ጊዜ ግምገማዎች ነበሩ። በዛን ወቅት እነ ስንታየው ዘውዴ እነ ዘውዱ ተሰማ ነበሩ ከወንዶች ፖድካስት ሲሰጡ የነበሩት። እንደዚሁም ያሉት የማኔጅመንት ኃላፊዎችም እንደዚሁ ሁኔታውን የመገምገም ሁኔታ ነበረ። በተለይ ስራ አስኪያጁ በየጊዜው እየጠሩ ማስተካከል የሚገባንን ነገር እየነገሩን ነበረ ማለት ነው። እና መጨረሻ ላይ እንግዲህ ከግምገማው በኋላ እንግዲህ መቅረብ ይገባታል ብለው መጀመሪያ እኔን ለመጀመሪያ እንዳቀርብ አደረጉኝ ማለት ነው። እንግዲህ በኢትዮጵያ ቴሌቪዥን የአየር ሁኔታ ዘገባ ሴቶች ሲሰጡ እኔ የመጀመሪያዋ ነበርኩ ማለት ነው። እና እኔ እየሰጠሁ እያለ ከዛ ቀጥሎ ደግሞ መክሊት ምክረም እንደዚሁ ቀጠለች ማለት ነው። እና እንግዲህ ከዛ በኋላ እንግዲህ እነ የኔነሽ ወልደ ገብርኤል እና አልማዝ ታደሰ እና ሌሎችም እንደዚሁ መስጠት ጀመሩ ማለት ነው። እና እንግዲህ የመጀመሪያ እንደመሆኔ ብዙ ገጠመኞች ነበሩኝ። ለምሳሌ ታክሲ ውስጥ ስገባ ገና እንደገባሁኝ ዝናቡ ሊመጣ ነው መሰለኝ ምናምን ወይ ዳመናው አይታይህም ዛሬ ሳይዘንብ አይቀርም እየተባባሉ የማሾፍ ሁኔታዎች ነበሩ። እና በጣም ግን የማልረሳው አንድ የሰፈራችን በግ ነጋዴ ልክ እንዳየኝ ካየኝ ጊዜ ጀምሮ ሰክሯል፣ በጣም ነው የሰከረው። እናንተ ውሸታሞች ሲዘንብ ይዘንባል፣ ዳመና ስታዩ ዳመናማ ነው ትላላችሁ፣ እያያችሁ ነው አይደለም የምታወሩት እናንተ ውሸታሞች እያለ ሰፈሬ አዲስ ገበያ ነው፣ ከአዲስ ገበያ ቤቴ ድረስ አደረሰኝ፣ እየቀለደብኝ ማለት ነው፣ እያሾፈ። ከዛ በኋላ እንደዚሁ አንዳንድ ሁኔታዎች ያጋጥሙኝ ነበረ። ከሁሉም በላይ ግን የሚገርመኝ የኢትዮጵያ ቴሌቪዥን ስቱዲዮ በምንሄድበት ጊዜ ፖድካስቱን ለመስጠት በዛን ጊዜ የነበሩት እነ ፍስሐ ገብርኤል፣ ግዛው ዳኜና ስሙንም አላስታውሰው ታደሰ የሚባል ጋዜጠኛ ነበርና አንድ ቀን ያንን ካሴት ይዤ ስሄድ ይሄ ታደሰ የሚባለው ጋዜጠኛ ምንድነው እኛ ስንት ምን የመሳሰሉ የክልል ቆንጆ ቆንጆ መረጃዎች እያሉ ለምንድነው ይሄን ነገር ይዛችሁ እየመጣችሁ የምታጨናንቁን አለኝ። እና ከዛ አይ እንግዲህ ቢሆንም ባይሆንም ያው ተቀበለኝ አልኩና ሰጠሁት። ያ ማለት ግን አሁን ለምሳሌ ፍስሐ ገብርኤልን ብንወስድ በጣም በጣም ተባባሪ ነበረ እና በቃ ብድግ ብሎ ወደሚኬድበት ሁሉ ራሱ ይዞ ነበረ የሚሄደው። እና እንደዚህም የሚያደንቁ ሰዎች እንደነበሩ መዘንጋት የለብኝም። እና ለማንኛውም ግን ብዙ ጊዜ የሚቲዮሮሎጂ መረጃን ቦታ የማይሰጡት ሰዎች ይበዛሉ። ኢቭን የሪሰርች ስራዎች በሚሰሩበት ጊዜ አንዳንድ የሚደረጉ ጥናቶች ላይ ለምሳሌ ብዙ የማስተር
ፕላን የተፋሰስ ማስተር ፕላን ግምገማዎች ላይ ተሳትፌያለሁኝ እና ብዙ ጊዜ እንግዲህ በፕሮፌሽኔ አግሮሜትሮሎጂስት ነኝ። የአግሮሜቴሮሎጂን እና የግብርናን ፓርት የመገምገም እድል ገጥሞኝ ነበር እና ወይ በጣም ትንሽ የሆነ ነገር ነው የሚያቀርቡት ወይም ደግሞ ቶታሊ አኮሞዴት አያደርጉትም ነበረ የሜቴዎሮሎጂን መረጃ እና ጥናቱ ላይ በቃ ለሜቴዎሮሎጂ መረጃ የሚሰጠው አቴንሽን ወይም ትኩረት በጣም የቀዘቀዘ ነበረ እና ግምገማው ላይም ብዙ ጊዜ የምንተቸውም ይሄንን ነበረ። ማለትም የሜቴዎሮሎጂ መረጃ የሌለበት ጥናትና ምርምር ምንም ዋጋ ሊኖረው አይችልም። ምክንያቱም የምንሰራቸው ማንኛቸውም ነገሮች በአንድም ይሁን በሌላ መልኩ የሜቴዎሮሎጂ መረጃዎች ወይም የሜቴዎሮሎጂ ግንዛቤዎች የተካተቱበት መሆን ይገባዋል እና ከዛም ተጽዕኖ የወጡ አይደሉም። በዛ ተጽዕኖ ስር የሚኖሩ ናቸው። ስለ እጽዋትም ይሁን ስለ ኢነርጂም ስለ ውሃም ስለ ሁሉም በምናወራበት ጊዜ በአንድም ይሁን በሌላ መልኩ እነዛ መረጃዎች ትክክለኛ ቀጥተኛ ተጽዕኖ የሚያሳድሩ ናቸው እና ለምን ሰዎች በዛ ላይ ትኩረት እንደማይኖራቸው በጣም ይገርመኝ ነበረ። በተለይ እነዚህ ጥናታዊ ጽሁፍ የሚያቀርቡ ሰዎች ምርምር የሚሰሩ ሰዎች ለዚህ የሚሰጡት አቴንሽን ዝቅተኛ መሆኑ ከሚያስገርሙኝ ነገሮች ውስጥ ነበረ። እና በተረፈ ሌላው ህብረተሰብ ግን ያው እንግዲህ ብዙ ጊዜ እርግጠኛ ነኝ ጃንሆይ አይሉትም የአህያ ጆሮ ይሻላል ከእናንተ ብለዋል ጃንሆይ የሚባል ፌዝ ነበረ። እንደዚሁም በአንዳንድ ቀልዶች ላይ በቃ ሜቴዎሮሎጂ ማለት እንደዛ ነው የሚመስላቸው። ኢቭን ባደጉት ሀገሮች እኔ እስራኤል ሄጄ ነበረ የዛሬ 30 ምናምን አመት እና አንዱ ኢንስትራክተር ሲነግረን ልጅህ በጣም በጣም ውሸታም ሆኖ ካስቸገረህ ፕሮፌሽኑን ለይቷል ማለት ነው። በቃ እሱ ሜቴዎሮሎጂስት ነው መሆን ያለበት ይባላል ብሎ በጣም ፈገግ አሰኝቶን ነበረ። ኢቭን ባደጉት ሀገሮችም የግንዛቤው ጉዳይ ቀስ በቀስ ነው የተዋሃዳቸው ማለት ነው እንግዲህ ሰውየው እንደነገረን እና በእኛ ሀገር ደግሞ ሁኔታው ይብሳል ማለት ነው እና የሚሰጠውም ትኩረት ዝቅተኛ ነበር ማለት ነው። እና እንግዲህ ይሄንን የመግቢያ መታወቂያ በማይበት ጊዜ እንደዚህና እንደዚህ የመሳሰሉት ትዝታዎች ስለመጡብኝ ለምንድነው ይሄን ነገር በታሪክ መልክም አላስቀምጠው በትዝታ መልክም አላስቀምጠው ብዬ ነው እና አመሰግናለሁ።